አሁን ደግሞ ታዋቂ የኢራሽናል ቁጥሮችን እንዴት በግዕዝ እንደምንጽፍ እናያለን። እስኪ ለምሳሌ ታዋቂ ከሆኑት ውስጥ አንድ ሶስቱን እንውሰድ። ፓይ አለ ስኩዌር ሩት 2 እና የኦይለር ቁጥር ኢን እንጽፋለን ማለት ነው። ለምሳሌ ከፓይ ስንጀምር ፓይ ማለት 3 ነጥብ ፓይ ኢዝ ኢኳል ቱ 3.14159265 እያለ የሚቀጥል ቁጥር ነው። ስለዚህ ይሄን እንዴት ነው በግዕዝ የምንጽፈው? ፓይ 3 በግዕዝ ያው 3 ቁጥርን በግዕዝ ላይ ቀጥታ እንጽፋለን። 3 ነጥብን እንዳንረሳ 3.14 አሁን እዚህ ጋር 14 ብለን አንጽፍም። እያንዳንዱ ለየብቻ ነው የምንጽፈው ቁጥሮቹ። እዚህ ጋር 1ን ለብቻ፣ 4ን ለብቻ፣ 1ን ለብቻ፣ 5ን ለብቻ፣ 9ን ለብቻ እያልን እንቀጥላለን ማለት ነው። ከዛ 3.4 እያንዳንዱ ለየብቻው እናስቀምጣቸዋለን። 1 ድጋሚ 5 9 2 6 5 እያለ ይቀጥላል ማለት ነው። ስለዚህ አሁን እዚህ ጋር ምንድነው ዋናው ኮንሰፕቱ ወይም ዋናው ሐሳቡ አሁን 3.14 ብለን በግዕዝ አሁን 14ን እንጻፍ ብንል 10 እና 4 ብለን ልጽፍ ነው ማለት ነው። 14ን እንደዚህ አድርገን ልጽፍ ነው። እንደዚህ ግን አይደለም እንጽፈው። እያንዳንዱን ለየብቻ ነው የምናወርዳቸው። 3ን ለብቻ፣ 1ን ለብቻ፣ 4ን ለብቻ፣ ድጋሚ 1ን ለብቻ እያደረግን እንቀጥላለን ማለት ነው። ለምሳሌ አሁን እዚህ ጋር ደግሞ በዚሁ በአሁኑ አይነት ምሳሌ ራዲካል 2ን ወይም ራዲካል 2ን እንዴት ነው በግዕዝ የምንጽፈው? ራዲካል 2ን ይኸው ራዲካል ሳይኑን ቀጥታ ወይም ምልክቱን እንወስዳለን። 2 ቁጥር በግዕዝ ከዛ እኩል ይሆናል 1 አሁንም 1 ቀጥታ 1ን እናወርዳለን። 1 ይኸው እዚህ ጋር ያለችዋን 1 ማለት ነው። ነጥብ 4 ድጋሚ እዚህ ጋር 1ም ያለችዋን ቀጥታ እናወርዳታለን ማለት ነው። እንደዚህ እያለን እንቀጥላለን። 4 ከዛ 1 ከዛ ድጋሚ 4 2 ከዛ 1 3 5 6 እንደዚህ እያለ ይቀጥላል። ኢራሽናል ቁጥር ስለሆነ ይቀጥላል ማለት ነው። አሁን በዚሁ በተመሳሳይ ሁኔታ የኦይለር ቁጥር ወይም እንዴት ነው የምንጽፈው? ኢ ሳይኗን ቀጥታ እንወስዳታለን። ቁጥር ስላልሆነች ያው ምልክት ሪፕሬዘንቴሽን ስለሆነ ከዛ 2.2ን ቀጥታ ነው የምናወርዳት። ይኸው እንደዚህ ማለት ነው። ከዛ ነጥብ እንወስዳለን። 7 በግዕዝ ቁጭ እናደርገዋለን። 1 8ንም እንደዚሁ 2 ቁጥርንም ቀጥታ ከዛ ድጋሚ 8 ይቀጥላል። ኢራሽናል ቁጥር ስለሆነ እየቀጠለ ይሄዳል ማለት ነው። እንደዚህ እያደረግን የምንፈልገውን በነጠብጣብ የሚገለጹ ቁጥሮችንም ኢራሽናል ቁጥሮችን እንደዚህ እያደረግን ማስቀመጥ እንችላለን። አመሰግናለሁ።